አረ ዳድን መሆን ግን የመጨረሻ አዛ ነገር ነው። በስማ ገና በመጀመሪያው ቀን እኮ ኮትኩት ቆፍር ቴሌቪዥን ዜና አሽሟጥ አረ ስንት ያላለኝ ነገር አለ። በስማ ግን ሀብታም ሳይሆኑ ሼባ መሆን የባስ ቁጥር ለመያዝ ብቻ ነው የሚጠቅም። ቆይ ላግኝ በዚህ ጥርስህን ካላራገፍኩት እኔ አቧት በለኝ። አቡ ይሄ ሁሉ ዛቻ ላይት ነው። ስማ እንዲህ ስትዝት እኮ ከጓደኛ ጋር እየተጣላ ነው የምትመስለው። አረ ጩባው ማለት ፌኮ አባዬ ልብሴን እንዴት እንደበላብኝ ስላላየ ነው። ይሄኛውማ እርግጠኛ ነኝ ልብስ ሰፊ ወንድም አለው። እንዴ አቡ እንደውም ሰልባጅ ልብስህን በልተው ከሰው እኩል ስላደረጉ ልታመሰግናቸው ነው የሚገባው። የልብስ ቡሌ ነው አንበላም ብለው ቢንቁት ለአንተም ሞራል ጥሩ አልነበረ። ሰልባጅ መግዛት እንዴት እንደሚያለፋ ስላላየኸው ነው። እንደ ነጋዴ ከደንብ አስከባሪ ጋር እየተሯሯጥኩ እኮ ነው የሸመትኩት። ወይኔ ስገዛው ብታይ እየቀደድ ነው። እሱ ልብሱን ዥቡ ሲያረገ ቀልብ አድርጌ ቀደድ ብሩን ቆጥር አድርጌ ዥቡ ሲያረግለት ላየን ሰው አልሳካ ያለው ባስኬትቦል ተጫዋች ነበር ምን መስሎ። አይኔ ነው ምንድነው ማለት እንደፈራሁት በአንዴ ሁለት ቦታ መታየት ጀመርኩ እንዴ? ኧረ አባዬ ጩቦን ለመሆን ብለህ የራስን ጫማ ሰርቀ መሸጥ ጀመርክ? አልሰረኩም፣ ስም እንዳታጠፉ። አልሰረኩም፣ ስም እንዳታጠፉ። ቆሬ ያለው ጾሙን እንዳያጥር ብዬ ባዘንኩኝ እኔ ሌባ ጋድ እያየህልኝ ነው። አረ ለምንድን ነው ይሄን ሰው የማጠራው? አረ አባዬ ራሱ ላይ ማሟረት ጀምሯል። ስም ጫማው አርጅቷል። በዚህ ላይ ደግሞ እንደዚህ ጥፍጥፍ አድርገው ይሄማ ዋሌት ነው አንገዛህም እንዳይሉ ብዬ ነው። ይኸውልህ ሰውየው መምጫው ሰዓት ደርሷል። ወዴትም መሄድ የለም። ዳድ ምን ማለት ነው? ለሱ ብዬ እኮ ነው ይሄን ሸጬ ልጠጣ የፈለግኩት። በኋላ ፋሚሊዎቿ መጠጥ አይጠጡም ብሎ ቢንቀንስ? ለምን ከምትሰርቅ ሙያህን ተጠቅመህ ዘፍነህ አትቀፍለንም? አቡ ምን እያልክ ነው? ይሄ ሲዘፍን ስሰማው ነው ጆሮዬ በዚህ በኩል ተቀዶ ወሬ በዚህ ስሰማ ኡፍ እያለ እንደ ንፋስ በዚህ የሚወጣው። ውሃና ተወዷል ልትለን ነው? እሺ ቆይ ለምን አንድ ቀልድ አልነግራችሁም? አንዷ እኮ ናት የጩባው አይነት ቀልድ ልትቀልድ ከሞከርክማ የእውነት ልትደፋን ቆርጠ ተነስተሃል ማለት ነው። ኧረ አልቆረጥኩም።